አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁሉም ክርስቲያን ወገኖቼ ሰላም ብያለሁ። ልጆቼ ብያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። እንዴት ናችሁ? እንዴት ቆያችሁ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። አላችሁ ምን ያለሁኝ አልሐምዱሊላህ። በመጀመሪያ ለሳጎጆ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ ያው ዩቲዩብ ስጠፋ አንዳንዴ አማርኛ ሁሉ እየጠፋብኝ ነው አወራሩ ምናምን ማለት ነው እና እንዴት ናችሁ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። እንግዲህ ሰሞኑን ከሶሻል ሚዲያ ላይ ጠፋ ብዬ ነበርና ትንሽ አንዳንድ መልእክቶች እየተላለፉ በጣም ብዙ ቤተሰቦች እየተጨናነቃችሁ ብዙ ቤተሰቦች በውስጥ እየመጣችሁ እየጠየቃችሁ ነበር። በጣም አመሰግናለሁኝ። እኔ አለሁኝ፣ አልተያዝኩም። ያሲን ሾርጣ ያዘው ያሲን ሞተ የሚል መልእክት ሁሉ በጣም ተላልፎ ነበረ እና ሞት ለሁሉም አይቀርም። መያዝም ደግሞ አንድ ቀን ርዝቃችን ሲያልቅ ሁላችንም እንያዛለን። የኔ ርዝቅ በሰው እጅ ሳይሆን በአላህ እጅ ነው። እዚህም ያደረሰኝ እሱ ነው። በጣም ብዙ ቻሌንጆችን አልፌ ሳውዲ አረቢያ ውስጥ ገብቼ የሚያክል ጊዜ ተቀምጬ ልለወጥም አይደለም ዋናው ፖይንቱ ብዙ ቦታ ላይ ሰው ደረሰበት ደርሼ ብዙዎቹን ነገሮች ተምሬ ስደት አስተማሪ ነው። በነገራችን ላይ ትምህርት ቤት ከተማራችሁ በላይ ስደት በጣም ብዙ ትማራላችሁ እና ብዙ ቻሌንጆችን አልፌ እዚህ ቦታ ላይ እስካሁን ድረስ የቆምኩት በአላህ ፍቃድ እንጂ በሰው ፍቃድ አይደለም። አልሐምዱሊላህ። አሁን በኋላም ደግሞ የኔን ርዝቅ የያዘው አላህ ነው እና ብዙዎቻችሁ በጣም ስትጨናነቁ ምናምን ነገር ነበረ። እኔ አልተያዝኩም። ሶሻል ሚዲያ ላይ በጣም ብዙ ሰው እንደሚወዳችሁ ሁሉ በጣም ብዙ ሰው የሚጠላችሁ አለ። ይሄ የታወቀ ነገር ነው እና ከሚጠሉ ሰው መካከል ናቸው እንደዚህ አይነት ፖስት እየፖስቱ ሲያስጨንቋቸው የነበረው። እኔ አለሁኝ እና ዋናው የመጣሁበት እንትኔ ደግሞ ዛሬ እባካችሁ መካ ላይ ሳውዲ አረቢያ መካ ውስጥ የምንኖረው ልጆች በጣም ከባድ ጥንቃቄ ያስፈልጋል ማለት ነው። ትናንትና ሰውዬ ወላሂ በከባዱ ነው ያስጠነቀቀኝ ማለት ነው። ሪኮርዱን አጥቼ ባሰማችሁ ደስ ይለኝ ነበር፣ ግን ሰዎችም ይከተላሉ፣ ሰዎችም ጀማዓ ደግሞ ዩቲዩብ ቻናሌን ይከተላሉ ማለት ነው። ያውኛል ወላሂ እና ድምጡን ለማሰማት ትንሽ ይከብዳል። ዞሮ ያው እንግዲህ ሁላችሁም ብዙዎቻችሁ ሰምታችኋል፣ ብዙዎቻችሁ ያልሰማችሁ ልኖር ትችላላችሁ። ሳውዲ አረቢያ ላይ አረብ ተገሏል። አሁን መካ ላይ ትናንትና ማለት ነው። አንድ አበሻ አረብ ገሉ በቃ ቀውጥ ያለ ተፍትሽ ነው ያለው። ገጠር የሚሰሩ ወንድሞቻችንን ወይም ይሄን ቪዲዮ የምትሰሩ ገጠር የምትሰሩ ወንድሞቻችን እባካችሁ ጥንቃቄ አድርጉ። ልጁ ተይዟል ይባላል፣ አልተያዘም ይባላል። እንግዲህ እሱ አይታወቅም፣ ሊያዝም ላይያዝም ይችላል። ያ መያዙ አይቀርም፣ ግን የተወሰነ ቀን 3 ቀንም ሆነ 2 ቀን በጣም ከባድ ተፍትሽ ይኖራል። ቢያዝም ይሄ የታወቀ ነው እና እናንተ ጥንቃቄ አድርጉ። ጀበልተኙ እንደዚህ ተመጡ ደግሞ አትሩጡ። ምናልባት ሊማቱ ይችላሉ። አሁን ይሄ ልጅ ካልተያዘ ምናልባት መማታት ሁሉ ሊደርሱ ይችላሉ። ታውቃላችሁ አረቦች እንኳን እንደዚህ አይነት ጥፋት ተጠፍቶ እንደዚህ አይነት ነገር ተደርጎ ወላሂ ለኛ ያላችሁ ጥላቻ አሁን ላይ በጣም እየከበደ ነው። ለምን እንደሆነ አላውቅም። እና እባካችሁ ገጠር የምትሰሩ ወንድሞች ጥንቃቄ አድርጉ ለማለት ነው የመጣሁት። በቲክቶክ ትናንት ቪዲዮ ሰርች ነበር። በጣም ብዙዎች አይታችሁታል። እባካችሁ ጥንቃቄ አድርጉ። አሁንም በዚህም ብዙዎች ቲክቶክ የማትጠቀሙ ልጆች ስላላችሁ እና እባካችሁ ጥንቃቄ አድርጉ። ወላሂ ከባድ ነው። አሁን ላይ ሰው ለለውጥ መጥቶ ድህነቱን ለማራገፍ ከኢትዮጵያ ወጥቶ ስንት ባህር አቋርጦ ስንት ሀገር አቋርጦ መጥቶ እዚህ ሲደርስ ጥጋብ ይሰማል። ወላሂ ይህ በጣም ገረመኝ። ይህ ሳውዲ አረቢያ ውስጥ እየኖሩ እንደዚህ አይነት ጥጋበኞችም አሉ። ወላሂ መሳሪያውን እዚህ ጋር ይዞ ያሳያችኋለሁ ወይ እንትን ላይ ለጥፍላችኋለሁ። ምናልባት ዩቲዩብ ታላቃጥሉ ማለት ቲክቶክ ላይ ለጥፈው ቲክቶክ ስለሚያቃጥልብኝ ነው እና በጣም ጥጋበኛ ወላሂ አዝሚኒ በጣም ገረመኝ። እኔ የትኛው ሳውዲ ነው የምኖረው? እንደዚህ እልቅ ያለ ማጭል ሁኒ ነው ሰው ስለማያስብ ነው አልኩኝ። ወላሂ ሰው በዚህ ልክ ይጠግባል። እና እባካችሁ አንዳንድ ጥጋበኞች በሚያመጡት መዘዝ፣ አንዳንድ ጥጋበኞች በሚያመጡት እንትን ችግሩ የሚተርፈው ለማን ነው? ለኛ ነው፣ ለኛ ለምስኪኖች ነው። ወላሂ ቤት ውስጥ እንደዚህ ኩርችፍ ብለን እንዴት ቤት ወሉለን ሐማም አጥበን አልፎም ደግሞ ገጠር ላባቸውን እየጠመቁ እንደዚህ ለሚሰሩ ወንዶች ነው መከራው። ወላሂ ያልፋል ብለው ኩርትም ብለው ብቻ ከባድ ነው። ወላሂ እሱ ነገር እያለ አንዳንድ ጥቃመኞች ደግሞ አላሰራም ሲሉ በጣም ከባድ ነው። እና እባካችሁ ገጠር የምትሰሩ ወንዶች አሁን ላይ መካ ውስጥ የሚሰሩ ሴቶች መካ ውስጥ እንኳን እንደ ጅዳ እንደ ሪያድ ምናምን መዝናናት ምናምን ነገር የለም። ያው ቢሆንም ግን በቻላችሁ አቅም ሴቶችም ወደ ቢጋላ ምናምን ነገር አትወጡ እና እባካችሁ ራሳችሁን ሰተር አድርጋችሁ ያዙ። አደጋ ላይ እንዳጥሉ ራሳችሁ። የኛው ጥጋበኛ ወንድሞቻችን አላስቀምጠናሉ አላሰራናሉ ምን እንላለን? ወላሂ አሁን ትናንትና ሰዎቹ እየመጡ በየቦታው አሁን የኔ እንኳን በስልክ ነው የላከልኝ ፎቶውን የልጁን ፎቶና ሪከርድ ነው ያስቀምጠልኝ። ተጠንቀቅ ምናምን በር እንዳከፍት ነው ያለኝ። አሁን ቁርስ የምበላው ጀማዓ ነበር። ዛሬ እንግዲህ አልሄድኩም። ይኸው ቤት ውስጥ ነው በሬን ዘግቼ ማለት ነው። ምክንያቱም ከመጡ የኔ ደግሞ ትንሽ አስፋልት ዳር ነው ገባችኋል።
ባልደርስ ነው ሊመቱኝ ይችላሉ። እንደዚህ እኔም አመልጣለሁ እላለሁ ደግሞ ታቆኛላችሁ። እና እባካችሁ ወገን ተጠንቀቁ ነው የምለው። አንዳንድ ጥጋበኞች ደግሞ እዚህ መታችሁ ይህን አረቂ ምናምን የሚሰሩ ልጆች እባካችሁ ለኛም ቢያፋቱ ነው። እናንተም ደግሞ ህይወታቸው አደጋ ላይ ነው። ወላሂ እናንተ የምታዩት ብሩ ሊሆን ይችላል። በእርግጥ ብር ይኖረዋል። ይሄ ስራ ሐራም ነው ብሩ። ሙስሊም ከሆናችሁ ትክክለኛ ሙስሊም ከሆናችሁ ደግሞ ይሄን ስራ አሰሩም። ወላሂ በተለይ መካ ላይ ተቀምጣችሁ ማለት ነው። መካ ላይ ተቀምጣችሁ ይሄን አይነት ሐራም ስራ አትስሩ። እንደ በሐላል የሰራችሁት በግ እየጠበቃችሁ የምታገኙት 500 ብር ትበልጣለች። ወላሂ እውነቴን ነው። የሆነ ቀን ወይ ድብን ያደርጓችኋል። ተብሩም ተሐራምነቱም አልፎ ተተገኛችሁ ህይወታችሁን ሁሉ ነው የምታጡት። ወላሂ አረቄ የሚሰራ ሰው ተተገኘ እንደሚገደል ይታወቃ ነው። ስለዚህ እባካችሁ ህይወታችሁን እንደዚህ አደጋ ላይ ጥላችሁ በድህነት እያከክን እናት ሀገራችን ላይ ብንኖር ይሻላል። ሀገራችን ሰላም ተሆነች ወላሂ ሀገራችን ላይ በድህነት ብንኖር ይሻላልና እና እባካችሁ ከዚህ ስራ ተቆጠቡ። በተለይ መካ ውስጥ ተሰራችሁ ወዲህ እዛ ሄዳችሁ ራሳችሁን ይችላችሁ እንደው ከመካ ወጣ ብላችሁ ስሩ። እንደው መካ ውስጥ ሰው ተቀምጦ እንዴት አረቄ ይሰራል? ወላሂ አሁን ይሄ የሞተው ልጅ በዘበኛ ጎን ነው ይላሉ፣ እዚህኛ ቅርብ ነው ይላሉ። አሁን መከራው ለማን ነው? ለኛ ነው። ወላሂ እንግዲህ ያሲን መሐመድ ይሩጭ ሌላ ምን እላለሁ? እና እንግዲህ ቅመሞቼ የላመላችሁ ነገር እባካችሁ ሰብስክራይብ አድርጉኝ፣ 50 ሺህ አስገቡኝና እንደው ድንገት እንኳን መያዝ ተመጣ አገሬ ገብቼ እሰራለሁ። ከዛ በተረፈ ያሲን ተያዘ ያሲን ምናምን የሚለውን ነገር ተውትና እኔ ሀገር ብገባ ራሱ አልሐምዱሊላህ በእናንተ ገዛ በእናንተ እንትን ዩቲዩብ ቻናሌም 40 ሺህ ገብቶልኛል። አልሐምዱሊላህ መስራት እችላለሁ። ሀገር ገብቼ እናንተን ይዤ በጣም ብዙ ነገር መስራት እችላለሁ። እዚህ የማገኘውን ሀገሬ ገብቼ ማግኘት እችላለሁ። ጊዜ ሰጥቼ ከሰራሁበት ዩቲዩብ ቻናሌ ይሰራል። ስለዚህ ያሲን ተያዘ ምናምን የሚላችሁን ነገር ብዙ ቦታ አትስጡት። እስር ቤት ነው ተነስ የሚያስፈራው። ከዛ ውጭ ሀገርም ገብቼ እናንተ አላችሁኝ አልሐምዱሊላህ ምርጥ ቤተሰብ አላችሁኝ። በዩቲዩብ ቻናሌ መስራት እችላለሁ። ከዛ በተረፈ እባካችሁ እንስራበት። እባካችሁ ሰርተን እንደው ቢያንስ እንደው መቼም ሰርቶ መለወጥ የለም ቢሆንም እንደው እባካችሁ ሀገር ሰላም እስከሚሆን ድረስ እንኳን መሸሸጊያ ይሆንን ይሄ ሀገር። እባካችሁ ሀገር ውጭ ልቅልቅ አረጋችሁ አባላሻችሁ። ወላሂ አረቦችም እንዲ ቆሻሻ ነው ያዩ እንዲ እንትን ያዩ ወላሂ እኔ ወላሂ ምን አይነት አስተሳሰብ እንዳላችሁ ነው ወላሂ። በጣም ከባድ ነው ወላሂ እኔ እንጃ። እና እባካችሁ በተለይ ገጠር የምትሰሩ ወንዶች ሸር አድርጉላችሁ ለወንድሞቻችሁ ይሄን ነገር አዘንጉ። ወላሂ እውነቴን ነው። ከተያዙ በዛ በተለይ ልጁ በገደለበት አካባቢ የምትሰሩ ልጆች ካላችሁ ልቀቁ፣ ተቻላችሁ ልቀቁ። ምክንያቱም እናንተንም እንትን ውስጥ ነው የሚያስገቧችሁ። ወላሂ እውነቴን ነው። እንደዛ ሊሆን ስለሚችል ልጁ በተገደለ መካ ውስጥ ነው እንግዲህ በዙበኛ አካባቢ ነው የሚሉት። የት አካባቢ እንደሆነ አይታወቅም። ልጁ በተገደለበት አካባቢ ያላችሁ ልጆች ካላችሁ ራሳችሁን ከዛ ቦታ አግሉ። ምናልባት ዳፋው ለእናንተ ሙሉ ይደርሳል። እዚህ ሀገር ላይ ተተያዛችሁ አብራችሁ በዛ አካባቢ ተተያዛችሁ እስተመስተይፍም ልትደርሱ ትችላላችሁ። ስለዚህ ራሳችሁን ጠብቁ። ምናልባት እንደዚህ አይነት ይሄን ወንጀል የሰራ ሰው ደግሞ ቢመጣ ወደ እናንተ ጋር ራሳችሁን አሽሹ። ነግሬያለሁ። እኔ እዚህ ቢመጣ ነው አልቀበልም። እኔ አበሻ ነው እንደው አሳልፎ ሰጠኝ በለኝ እንጂ እኔ ራሴን አላጣም። ወላሂ ምን ነው እንዴ የዛ ሀገር ህግ እያወቃችሁ እዛ ሀገር በጣም ከባድ ነው ወላሂ። እንደኛ ሀገር አይደለም። ሰው ገሎ ማምለጥ የለም። ምን ተሰራ መሰላችሁ? የዛሬ 5 ዓመት 4 ዓመት አካባቢ ቲክቶክ ገና እንደመጣ አካባቢ ነው። ታስታውሱት ሆነ ብዙዎቻችሁ አዲስ የመጣችሁ ልትሆኑ ትችላላችሁ። ግን የዛሬ 5 ዓመት ላይ ምን ተሰራ መሰላችሁ? የሆነ ኦሮሞ ልጅ ጀበልና ጀበል መካከል ገብቶ እየተሳደበ ማለት ነው። የነዚህን ምን ብዬ ላውራችሁ? ሰዎችም ያውኛል ፖሊሶችም ማለት ነው። ፖሊሶችም እየተሳደበ እዚህ መታችሁ ተያዛችሁ ወንድ ናችሁ ምናምን የሚል መልእክት አስቀመጠና በቲክቶክ አስተላለፈ ማለት ነው። ሶሻል ሚዲያ ላይ ከባባር ፎሎ ያላችሁ የዛ ጊዜ ለቀቁት ያንን ቪዲዮ ማለት ነው። 24 ሰዓት ባልሞላው ውስጥ እንደዚህ ይዘው ነው ያመጡት ማለት ነው። አሁንስ እኛ ወንድ ነን አይደለንም እያሉ ወላሂ እንግዲህ አሚሩ አይታችሁት ይሆናል። ሳውዲ አረቢያ እንደዚህ አይነት ነገር እንደልባችሁ እየተሳደባችሁ የምንኖርበት ሀገር አይደለም። እንደው ሰተር ብሎ ለተቀመጠ ሰው ሳውዲ አረቢያ ተሰተራለች። አለዛ ግን እንደዚህ ለምድር ከረክ ሰው እንደዚህ ለጥጋበኛ ሰው አይሆንም። እና እባካችሁ ራሳችሁን ጠብቁ፣ ወንድሞቻችንን አስጠንቅቁ። ሳውዲ አረቢያ ላይ ታክሲ ሲመጣ አንዴ ነው አድርጎ የሚሄደው። ከዛ ጥንቃቄ ያደረገ ሰው የመትረፍ እድሉ እንትን ያለ ነው። እና ሰብስክራይብ ማድረግ እንዳትረሱ እባካችሁ ተጠንቀቁ ለማለት ነው። በቲክቶክም ቪዲዮ ሰርቻለሁ። በዛ ምናልባት ያላያችሁ ልጆች ያላችሁ በዚህ እንድትጠነቀቁ ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ፣ 50 ሺህ አስገቡኝ። ሀገር የምገባ እንኳን እሰራለሁ። ያለዛ የኛ ህዝብ እንኳን እያሰራን አይደለም።